ኢትዮጵያና ኤርትራ በሚዋሱበት በአፋር ድንበር ላይ አንድ ድሮን መውደቁ ነው እየተነገረ ያለው። እንግዲህ አብይ አህመድ የመጨረሻው ምሽግ የኔ የሚለው ድሮን ነው። በቅድሚያ እስኪ ወደ አፋር ክልል እንጀምርና በአፋር ክልል እየተደረገ ያለ ሰልፍ ዛሬ ዕለት እንደቀጠለ ነው። በአንዳንድ ከተሞች ሰልፎቹ የሚደረጉት እንደሰማዎች ምድራችን የጦርነት አካባቢ መሆን የለበትም ይብቃን የሚሉ ነገሮች ሆነው ሳለ በብልጽግና ሚዲያዎች ግን ህወሓትና ሻዕቢያ ተባብረው እያደረጉ ያሉትን ትንኮሳ ያቁሙልን ከክልላችን ይውጡ የሚል ነገር ነው እየተዘገበ ያለው። እሱ ምንም ሆነ ምን ዞሮ ዞሮ አካባቢውን የጦርነት ቀጠና እያደረገ ያለው ብልጽግና ነው የሚለው ምንም ጥያቄ የለውም። ይህም በተመለከተ የአፋር ህዝብ ዛሬም ድምፁን ማሰማቱን እንደቀጠለ ነው። በነገራችን ላይ አሁንም የተያዙ ሁለቱ የህወሓት ኃይሎች ፍልሚያ እያደረጉ ስለሆነ እየተዋጉ ስለሆነ አሁንም ህወሓት ዋነኛው ህወሓት የደብረጽዮን የያዛቸው ቦታዎች እንዳሉ እየተዘገበ ነው። ይዟቸው የቀሩ ቦታዎች አሉ። ብልጽግና ለዚህ ሊደርስ አልቻለም። በዚህኛው ኃይል ነበር ታገላድሃ ነው አቅም አላደረገም። ይህን ተከትሎ እንግዲህ መቲ በጧቱ የዜና ወጃችን የዘገብነውና ከትናንት ወዲያ ሲብላላ የነበረው ነገር ግን የመከላከያ አዛዦችም ማረጋገጫ ሊሰጡ ያልፈለጉት ነገር ኢትዮጵያና ኤርትራ በሚዋሱበት በአፋር ድንበር ላይ አንድ ድሮን መውደቁ ነው እየተነገረ ያለው። እንግዲህ አብይ አህመድ የመጨረሻው ምሽግ የኔ የሚለው ድሮን ነው። በዚህ በድሮን ላይ ነው ይህን መረጃ ለማጣራት በተደጋጋሚ ነበር ሙከራ ያደረግነው። ለእኛም አንዳንድ መረጃ የሚያቀብሉን የመከላከያ ሰዎች ነበሩ። በዚህ ጉዳይ ላይ አንዱን ያገኘናቸው መረጃ ሊሰጡ ፈቃደኛ አልሆኑም። ብዙዎቹ ደግሞ ሌሎቹ ስልካቸው አይነሳም። የሆነ ሆኖ ግን ማህበራዊ ሚዲያ አንቂዎች አንዳንዶች እየለጠፉት እየዘገቡት ነው። እኛ እስከ መጨረሻው ለማረጋገጥ እንሞክራለን በዚህ ነገር። ይህ ማለት ምንድነው? እየተሰማ ያለው ወሬ አንድ አሁን አንቺ እንዳልሽው በአሁኑ ሰዓት ላይ አብይ አህመድ ከብዙ ጎረቤት ሀገራትም ጋር የተጋጨ እየተጣላ በመሆኑ በዚህ ምክንያት እሱ የታጠቃቸውን ያህል ድሮኖች ሌሎችም እየታጠቁ ነው የሚል ነው። አዎ ከአሁን በፊት በሰሜን ኢትዮጵያ ጦርነት ጊዜ ድሮኖች ጠቅመውት ነበረ አብይ። ነገር ግን ሁሌም አንቺ ሌላ ነገር በምታስቢበት ጊዜ እዛ ቦታ ላይ ተቀናቃይ ካለሽ ሁሌም ማሰብ ነው። ይሄ ነገር ይቀጥላል ወይ? ተቀናቃኝ እስካለሽ ድረስ ያ ተቀናቃኝ ሌላ ነገር ሲያደርግ ደግሞ ምንድነው ካለፈው ስህተቱ ተምሮና ሌላ ነገር ታጥቆ ነው የሚሆነው። ስለዚህ አብይ አህመድ የሚመካባቸው ድሮኖች አንዳንድ ተዋጊዎች እጅ እየገቡ እንደሆነ ነው እየተሰማ ያለው። ምክንያቱም ትናንትና አሶሺየትድ ፕሬስ አጃንስ ፍራንስ ፕሬስ ይቀጣ የፈረንሳዩ የዜና ወኪል ስለዚህ ውስጥ አፋር ክልል ስለተደረገው የድሮን ጥቃት ዘግቧል። መቲ ስለ ድሮን ጥቃቱ ዘግቦ 16 ሰዎች መሞታቸው ባለፈው መንግስት ባደረገው 22 ሰዎች መቁሰላቸው ነው የተነገረው። በይሄን ተመልክቶ ይሄን ጥቃት የተፈጸመው የህወሓት ኃይሎች ትንኮሳ በመፈጸማቸው ነው የሚል የመንግስት አካል ነግረውታል። የህወሓት ደግሞ አንድ ባለስልጣን አናግሮ በፍጹም አብይ አህመድ የሚያስታጥቃቸው ኃይሎች በፈጸሙት ትንኮሳ ነው ጦርነቱ የተጀመረው የሚል ነግረውታል። ይሄን በተመለከተ በጌታቸው ረዳ ነው የሚመራው ስላሉት አራ መሬቱ እንቅስቃሴ ጌታቸው ረዳን ለማረጋጋት ብንሞክር አለ አጃንስ ፍራንስ የፈረንሳይ ዜና ወኪል መልስ ሊሰጡ ምላሽ ልናገኝ አልሆነም አልተገኘም የሚል ነገር ነው። ዛሬ ደግሞ አንድ የውጭ ዜና ጋር የቀረቡት ሚዲያ ላይ የቀረቡት ጌታቸው ረዳ ይህም ትናንትና መልስ ለመስጠት ፈቃደኛ ያልሆኑት ዛሬም ብለው ተናገሩ። ኢትዮጵያና ኤርትራ የሚያነሱት ጦርነት የለም ውሸት ነው በዛቻ ነው የሚያልቀው ብለው ዛሬ ጌታቸው ረዳ ተናገረ። እና ምንድነው በማስፈራሪያም በሽብርም ስልጣናቸውን ለማስቀጠልም ህዝቡን መያዣ በማድረግ የአፋርን ህዝብ መያዣ ለማድረግ ይሄ ነገር ቀጥሏል ነው። አንድ ሁለት በድሮን የሚመካበት የአብይ አህመድ ጊዜ እያለቀ የመጣ ይመስላል። አገር ውስጥ የፈለገ ህዝብ ሰላማዊን ሊገድልበት ይችላል፣ የተለያየ ነገር ሊያደርግበት ይችላል። አሁን ግን ድሮን በርካታ ታጥቂያለሁና የፈለጉትን አደርጋለሁ እንዳይል በጣም አስቸጋሪ ሁኔታ ነው እየተፈጠረ ያለው። ለምሳሌ በባህር ኃይል በኩል ያለውን እንቅስቃሴ ቀይ ባህር የሚለውን ተከትሎ ዛሬ የወጣውን ዜና ራሱ አዲስ ስታንዳርድ የዘገበውን እንመልከት። ግብፅና ሳውዲ አረቢያ በቀይ ባህር ላይ በጅቡቲ በሱዳን እንቅስቃሴ እየጀመሩ ነው። የባህር ኃይል እንቅስቃሴ ነው በጋራና ሌሎችም ሰፊ ፕሮጀክቶችን እያደረጉ ነው። ቴክኒሻናችን ያሳይልናል ዜናውንም የነሱንም ጦሮች ማለት ነው። በጅቡቲና በተመልከች እንደዚህ ገብተዋል አለች ዜናዋ ምንትን ሃይላይቷ ከላይ ነበረች የሆነች የተጻፈች ነገርና በዚህ እየጀመሩ ነው ያለው ቀይ ባህር ላይ። ይሄም ተመልከቹ እንግዲህ አሪስታር አሁን የዘገበው ነው ከአንድ ሰዓት በፊት ነው። ቤት ላይ ነው ያደረጉ ያሉት የናቫል ድሪል በሬድ ሲ በቀይ ባህር ላይ ግብፅና ሳውዲ አረቢያ
በማን ላይ ኢንቮልቭ ሱዳንና ጅቡቲ ኤንድ አዘር ሪጂናል ፓርትነርስ አሉበት። በዚህ ሁኔታ ላይ ትናንት ምን ዜና ዘገብን መቲ? ግብፅ የወደብ ግንባታን ጀምሮ ሰፊ ፕሮጀክት በጅቡቲ ልታካሄድ ነው የሚል ነገር ትናንትና ተናግረናል። ስምምነት ተፈራረሙ የሚለው አጠቃላይ የሆነ ያለው ነገር የምስራቅ አፍሪካ አካባቢ ግብፅ መሪ ተዋናይ እየሆነች መጥታለች። ባለፈው ጊዜ ሶማሊያ ገብታለች፣ የጦር ሰፈር ተሰጥቷታል። ግብፅ እስከ መለስ ዜናዊ ድረስ እግሯን ወደዚህ አላመጣችም ነበር። አጠቃላይ ዙሪያውን ግብፅ በተለይ ከህዳሴ ግድቡ ጋር ተያይዞ ኢትዮጵያ ጋር ያላት ጠላትነት የሚታወቅ ነው። ስለዚህ ምን እያደረገች ነው? ዙሪያውን ከመቼውም ጊዜ በላይ እየተጠጋች ነው። እድሜ ለወደቀው የብልጽግና ፖሊሲ ማለት ነው። በአፍሪካ በጦር መሳሪያ ብዛት ማለት ነው፣ በጀግነት አላልኩም፣ በዘመናዊ የጦር መሳሪያ በመታጠቅ በብዛት ወታደሮች አንደኛ ግብፅ መሆኗን ታውቂያለሽ። በአየር ኃይልም በወታደራዊ ኃይልም አሜሪካ ለ53ቱ የአፍሪካ ሀገራት በተናጠል የምትሰጠው ድጋፍ ተደምሮ ለአንድ ግብፅ የምትሰጠው አይደርስም። ከፍተኛ ድጋፍ የምታገኝ ሀገር ናት ግብፅ፣ በመካከለኛው ምስራቅ ባላት ተዋናይነት ምክንያት ማለት ነው። እስራኤል ከአሜሪካ ትልቅ ድጋፍ ያደረገችላት ነው። ግብፅ በአሁኑ ሰዓት ላይ ያስተላለፉ ግልጽ ሆኗል መቲ። ግብፅ፣ ኤርትራ፣ ሳውዲ አረቢያ ምናምን በዚህ በኩል ሆኗል። እድሜ ለአብይ አህመድ ማለት ነው የመጠለው። በዚህ በኩል ደግሞ እንደምትመለከተው ሱዳን ሳይቀር ማለት ነው። የሱዳን ፈጥኖ ደራሽ ኃይል መሐመድ ሐምዳን ዳጋሎ፣ አብይ ወይም የአብይ ብልጽግና እና ዩናይትድ አረብ ኤሚሬት ደግሞ በዚህ በኩል ሆነዋል። አሰላለፉ ራሱ የሚያስታውቅ ነገር ነው። ዛሬ ምን ብሎ ተናገረ ነው የሚባለው? ሐምዳን ዳጋሎ የብልጽግና ካድሬዎች የሚያንሸራሽሩት ኢትዮጵያ የምታደርገውን የቀይ ባህር ተጠቃሚነት ደግፋለሁ አለ ብለው ተደስተዋል። ተመልከች፣ ይሄ እኮ ሐምዳን ዳጋሎ ጦር እኮ አማጺ ነው። አማጺው ድጋፍ አደረገልን ብሎ የሚደሰት የብልጽግና ፓርቲ ነው ያለው። ከአማጺው ጋር ነው መተባበር የሚያስፈልገው፣ ከመንግስቱ ጋር ነው መተባበር ያለብሽ። ይሄ ለሌሎች ሀገሮች ስጋት ስለሆነ ዛሬ እነ ጅቡቲ እነ ሱዳን ሳይቀሩ ከኛ ሁሉ ነገር የሚገባላት ጅቡቲ ሳይቀር መኪናዎቻችን እያንከራተተች መጨረሻ ላይ ይሄው አካባቢውን ሰጠቻቸው ማለት ነው። ይሄ የወደቀው የዲፕሎማሲ ውድቀት የሚያመላክት ነውና አጠቃላይ ያለው ነገር ያ ነው። ድሮን ወድቋል የሚባል ነገር አለ። እሱን እያጣራ ነው እንገኛለን። ይህ ነገር ከሆነ የብልጽግና የመጨረሻ ሁኔታ በጣም አስጊ ነገር ነው የሚሆነው ነው። በኢኮኖሚው ረገድ ሪፖርተር ይዞት የወጣ አንድ ዘገባ አለ። ወደዛ ስናመራ ተመልካቹ መቲ እስኪ ሪፖርተርን ዛሬ ይዞት የወጣውን አሳይልን ቴክኒሻናችን። ይሄ ነው የምትመለከቱት ነው። ፓርላማ ላይ የቀረበ ሪፖርት ላይ ነው። ሪፖርተር ጋዜጠኞች ነበሩ። ውሎና አዳራቸውን ጎዳና ላይ የሚያደርጉ ዜጎች ቁጥራቸው እየጨመረ መሆኑ ተገለጸ። ሚራክል እድገታችን ያመጣው ይሄ ነው። ሚራክል ማለት ቢባል እድገት ነው እያስመዘገብን ነው የሚለው። ይሄውና ውጤቱ በፕሮፓጋንዳ የሚሸፈን አይደለም። የኢትዮጵያ ድህነት ምን የፈራሁት መቲ ይሄ ነገር ይሄን ርዕስ አይተው ውጭ እኮ የሚያድሩት የኮሪደር ልማቱን ለማድነቅ ነው እንዳይሉ ነበር የፈራሁት። ምክንያቱም አይሉም አይባሉም እነሱ ይላሉ ነው። ግን እውነታው ይሄ ነው የተመለከተው ነው። እና አብይ አህመድ አደግን እያሉ በስራ ሰዓት ውስጥ ቤተክርስቲያንና መስጊድ የሚያሳልፍ የመንግስት ሰራተኛ ምሳ መብላት አቅቶት ያፈሩት ማለት ነው። ከዛ ባሻገር ደግሞ እንደምትመለከቱው ጎዳና ላይ የጎዳና ተዳዳሪ እያፈራ ድህነት እየጨመረ ያው በጦርነት የሚማገደው ስደት የሚሄደው በየቀኑ ሰሞኑን ያሳየ ነው። በየመን በምን እያቆራረጠ እነሱማ ባይሄዱ ኖሮ ጎዳና ሁሉ ተጨናንቆ ነበረ። ውጭ በሚያ ያ ሁሉ ተቀንሶ አሁን እንኳን አገር ውስጥ ያለው ጎዳና በጎዳና ተዳዳሪዎች እየተጨነቀ እየጨመረ መጥቷል። ፓርላማ ላይ ነው የተነገረው። ለሪፖርተሮች ሰግቼላቸዋለሁ። ባንክም ስለተለያየ ነገርም ተመሳሳይ ዜና ሲያቀርቡ ታግደው ሁሉ ነበር። ፓርላማ እንዳይገቡ ቀርቦባቸው ነበር። እርግጠኛ ነኝ ይሄ ዜና መውጣቱን ተከትሎ ችግር ይፈጥርባቸዋል ሪፖርተር ላይ የሚል ስጋት አለብኝ። እስኪ ብዙ ተናገርኩ መሰል። ወደ ሌሎቹ መረጃ ከመሄዴ በፊት